ምን አይነት ዜና ነው? ለአርሰናል ደጋፊዎች ምን አይነት ዜና ነው የተሰማው? ይህን ዜና ቢሰማው ደስ ይሏል ብላችሁ የምታስቡት የአርሰናል ደጋፊ ጓደኛ ካላችሁ ሼር አድርጉለት። ፎቶውን ደግሞ የአሁኑ ፎቶ እንዳይመስላችሁ፣ ለዜና እንዲጠቅመኝ የተጠቀምኩት ፎቶ ነው። የአሁኑ ፎቶ አለ፣ የቆየ ፎቶ። ወደ ዜና ስመለስ ኢዜ 6 ሳምንት ተብሎ ነበራል። የምን 6 ሳምንት? በቅርቡ ይመለሳል ተባለ። ኢታድ ስቴዲየም ላይ በእንግሊዝ ፕሪሚየር ሊግ አርሰናል ከማንቸስተር ሲቲ የሚያደርጉት የእንግሊዝ ፕሪሚየር ሊግ የመርሃ ግብር ማሟያ ጨዋታ እደግመዋለሁ፣ የመርሃ ግብር ማሟያ ጨዋታ ላይ ኢዜ እዛ ጨዋታ ላይ የመድረስ ቻንስ አለው ተብሎ የአርሰናል ደጋፊዎች ከእሱ ጨዋታ የበለጠ ሊያሳስባችሁ የሚገባው በአውሮፓ ሻምፒዮንስ ሊግ ስፖርቲንግ ሊዝበን አልፋችሁ ግማሽ ፍጻሜን ለምታደርጉት ከአትሌቲኮ ማድሪድ ከባርሴሎና ለምታደርጉት ጨዋታ ኢዜ መመለሱ ያስደስታል። ኤፍኤ ካፕ ሳውዝሃምፕተንን ካለፋችሁ በኋላ ግማሽ ፍጻሜ ላይ ቼልሲ ወይን ሲቲ የምታገኙ ወይ ሊቨርፑል የምታገኙ ከሆነ የኢዜ መድረስ ይጠቅማችኋል። ለዛ ያስደስት ይችላል። ለዚህ ኢዜ ከተባለ ጊዜ በፍጥነት ይመለሳል እየተባለ ነው። ሌላኛው የአርሰናሉ አምበል ማርቲን ኦዴጋርድ አሁን የፊታችን ቅዳሜ ከቅዱሳኖች ሳውዝሃምፕተን ጋር ጨዋታ አለው አይደል? ኤፍኤ ካፕ አርሰናል 100% ዝግጁ ነው። አለቃ ሚኬል አርቴታ የታል ቁምጣ የታለ ታኬታ ናግባ ይበለው እንጂ ዝግጁ ነው ተብሏል። ይሄ እንግዲህ ከመሸ የተሰማ የአርሰናል ደጋፊዎችን ጮቤ የሚያስረግጥ ዜና። ቶተናምን ከመውረድ ማን ይታደጓል? የአራዳ ልጆች በሚያስገርም ሁኔታ በብራይተንና በኦሎምፒክ ማርሴይ እንግዲህ አስገራሚ እንቅስቃሴዎችን በማድረግና ብዙ አሰልጣኞች ተስፋ ያለውና ወደፊት ውጤታማ ይሆናል ተብሎ የሚጠበቀውን እንግዲህ ሮቤርቶ ዲዘርቢን ማለት ነው የአራዳ ልጆች ቶተናሞች ለመቅጠር ከጫፍ እንደደረሱ ነው እየተነገረ የሚገኘው። እንግዲህ የፊልም አክተሩን ኢጎር ቲዶርን ትናንትና ያሰናበቱት ቶተናሞች ማለት ነው የአራዳ ልጆች አሁን ዲዘርቢን ለማስፈረም በር ላይ እንደቆሙ ነው እንግዲህ እየተነገረ የሚገኘው። ቶተናም ካለበት ችግር በዚህ ዲዘርቢ ይወጣ ይሆን? እስቲ ሀሳብ አስተያየታችሁን የእናንተን አስቀምጡ። እንዲሁም ደግሞ ለቶተናም ጸሎትም ያስፈልጋል። የምር በቁም ነገር ቶተናም ሊወርድ ከጫፍ ደርሷል። የአራዳ ልጆች ተጫዋቾች ከጉዳት በመርፌም ይሁን በአፈዛ ደንግዝ የብርቄንም ጠላ ጠጥተው ይነሱ ብቻ ውጤት ያምጡ ነው የአራዳ ልጆች። ሀሳብ አስተያየታችሁ የእናንተ ነው። ሼር ኮፕሊንክ አይረሳ። የፕላስ ምልክቷ ይመቻችሁ።